ኪሎ እንዳያችሁት ነው። አሁን ፌስ ኦፍ እናደርጋለን። ኧረ እባክህ ፈታ በል። ትኬት አልቋል። ትኬት አለቀ እንዳለ። ኧረ እባክህ የምር አልቋል። ነው ትኬት አለቀ። ምን እንዳለ አልቋል። ገና ሲጀምር ትመቸኛለህ እኮ በጣም እኮ ነው የምትመቸኝ። አሁን ባለፈው አፉ በይኝ እንቁላል መተት ምናምን ያልኩት ቢዝነስ እንድንሰራ ነው ብር ለመስራት ይገባኛል እንጂ በጣም ምርጥ ሰው መሆንህን እኔ አውቃለሁ። የሃይማኖት ሰው መሆንህን አውቃለሁ። እኔን አልዘነጋውም። አሁን እኔ ይገባ ፋይቱ ማታ ዝም ብለን ገባ ወጣ እንበላ። እንዳጎ የግሬ ያልሽው መቼ ሳውቀሽ ነው? ገባ ወጣ እንበልና በቃ ነገ እንገባለን። ማታ አራት አብረን እንበላለን። ይመችሻባት። ደውል አሻባት ቆየው ብሻኒ ቆይ ብራዘር ይምጣ ቁልፍ ልስጠው። ከክፍለ ሀገር መጣ እንዴ? ትላንት እኮ መጣ። ሜሪ ልጅ አምሩም ይው ወንድም አለም ቁልፉን እስኪ መጀመሪያ ተዋውቃት። ቲኒክ ቁልፉን ስጪ። ሄሎ ያንተን ስም አልነገርከኝም። ካሌብ ሰፈርም ያላምድ ከፈልክ ካለው እሺ ችግር የለም ሲስተር አለች። አይገባም እንዴ? መጋረጃውን ሊሰቅልን እየመጣ ነው። ሂድና ተቀበለው። ማን ይባላል? ፊደል መጋረጃ ይባላሉ። አወኳቸው። በኦሪጂናልና በአማራው ጨርቆች ቤታችንን ሊያደምቁት ነው። ለበዓል ግን ወጪ አልበዛባችሁ? ይገርምሻል፣ ለበዓል በጣም ትልቅ ዲስካውንት አድርገዋል። ወንድምሽ በጣም ኩሩ ነው። ለዛ አይደል ኩሩ መጋረጃ ያሰራውለት። ኩሩ መጋረጃ ለኩሩ ቤት። እስኪ ስልካቸውን ስጪ። 0966734788 የፊደል መጋረጃ የበዓል ትልቅ ዲስካውንት ሳያመልጥሽ ደውይላቸው። ባይ በየሱንም ስልክ ያዢ 09 አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ተወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስቶርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱም እንደተነበረው ነገርም አባት ናስቲ አዳፋይ አራባክ እንዴ ምን ነው እንዴ አዳፋኝ አላልሽም እንዴ? ጌታና ቢሽ ካና ቀብኝ። ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። ልፈርም ስም ምናምን እጽፋለሁ። አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ ፈርመህ ትደውላለህ። ችግር የለውም እኮ። አይ አንዴ ልሰናበታትና አረ ምንም ይሄ ፈርመህ እንደውላለን። ችግር የለውም። ፈርመው መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻል? ጾምን ምናምን። አረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ይኸው ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። ምሳ ትበላለህ። ዛሬ የቅርብ ውድድር ተወዳድረን እናሸንፋለን። እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ፣ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ልታረጋኝ አይገባም። አባት በእናትህ አዋርድ ደደብ። አቤት እንዴ ግም ጥም ያማል እንዴ አዋርደኝ አላልሽም እንዴ? እኮ ካርቶን ነው የሚመስለው መሰለኝ። አሁን ስለ ካርቶን ሰላም ነው ዲጂ? ዋትስአፕ ሚ አምዘ ቤስት ባርበር ኢን ዚስ ቅያስ አምዘ ምን ነበር? አምዘ ላስት ስታይል ኢዝ ፌድ አፕ ፌድ ዳውን ባላቶኒ ሹሩባ በጣም ብዙ አይነት አምፖሎ እና ዘ ላስት ታይም ኢዝ ስፒድ ጋርድ ኢዝ በጣም ኮንትር ሆነ እና ፕሊዝ ዘ ላስት ፕሊዝ አይ ሄድ ከት ዩ ፕሊዝ ዲዲጂ አይ ሄድ ከት ዩ ፕሊዝ አምዘ ቤስት ባርበር ዲዲጂ አይደለም እንዴ? ኧረ እኔ ቤቲጂ ነኝ። ቤቲጂ ካሌባ ወዴት ነው እንደዚህ ተቸኩለ? ባካ አክስቴ እኮ ተወልዳ ገንፎ ልበላ እየሄድኩ እኮ ነው። አክስቴ ወልዳ ለማለት ነው ወፍ? አክስቴ ተወልዳ ነው ያልኩ። በቃ አንተ ልጅ ላይ ያለ አያቴ ወልዳ ነው እንጂ ምን አራስ አክስታ አለኝ። At the fucking golf.
ሜንሽን ያርጉት ጋይስ። አህያው እየመጣልን ነው። እንደማንኛውም ተጋጣሚ ቀላል እንዳይመስል። ሜንሽን አርጉት። ይሄ ላብ ዝም ብሎ የመጣ እንዳይመስል። አም ዘ ፋኪንግ ዴር ኦፍ ዘ ዲቨሎፕመንት ኦፍ ዘ ዌስት ሜስት። እየመጣልን ነው። አህያው እየመጣልን ነው። ሜንሽን አርጉት። ማሪ ጠግባላ። ይሄን በርገር ላንሳው። አዎ ጠግባላ አይደል? አዎ በቃ ውጪ እኔ ቢጤ ስላሉ ነው እሰጣቸዋለሁ። እሺ እኔ ልስጣቸው። አይ እኔ እሰጣቸዋለሁ። አንተ ተቀመጥ። እንኳን አባቴ አመሰግናለሁ የኔ ፍቅር። እንዳትዞር ስልክህን አምጣ። ኧረ እኔ ፍቅረኛ አለኝ። ምን አገባኝ? ስልክህን ነው ያልኩት። 0915 አንተ ቀፎውን አምጣ። ምን የማር ነጋዴ ይመስላል? ኧረ እኔ ቀፎ የለኝም። አንተ ስልክህን ካልሰጠኝ አጋድምሃለሁ። እኔ ከማላውቀው ሰው ጋር ልጋደም ፍቅረኛ አለኝ አልኩሽ እኮ። ኡፍ የቸገረኝ ሳያንስ ምኑን አዘቅጣለብኝ። ከቸገረሽ ለምን በፕራይም ቤቲንግ ተወራርደሽ ገንዘብ አታገኝም? ምንድነው እሱ ደግሞ? የተለያዩ የተዝናናሽ ገንዘብ የምትሰሪባቸው ጌሞች አሉ። ቨርቹዋል ጌሚንግ አለው። ሊንክሽን ሼር አድርገሽ ደግሞ ጓደኛሽን ከጋበሽ ለአንቺ 10% ታተርፊያለሽ። በዛ ላይ ደግሞ ዲፖዚት ታደርጊ ለመጀመሪያ ጊዜ በ300 እጥፍ አድርግቶ ነው ዲፖዚት ማይረግልሽ። በላውን የመነሻ ዲፖዚቱን አምጣ። ና እቺ ልጅ ቡዳ በላታ። ስንት ሰው ሲጀነጅናት እምቢ ብላ ነበር እንዴ? ቀላል እና ቡዳ ምን ቢላል ነው በነፃ የሰጠችው? ድሮም ካንተ ጋር ማውራቴ እንዴ? እና የት እየሄድሽ ነው? ባክ ጓደኛዬ ቤቢ ሻወር ነው። እና እሷ ልጇን ለምታጥበው አንቺ ምን ቤት ነሽ? እንዲሁ ስራ መፍታት ካልሆነ ጀርባው ልታሽላ ነው። ደህና ስራ ፈት። ኧረ ሰርግ ልሄድ ነው። እኔስ ሱፍ ሳትለብስ? ሱፍ ይቆላል እንጂ ይለበሳል እንዴ? ነይ እንሂድ ከፈለግሽ። ቤስት ፍሬንዷን እኮ ነው ያገባችው። ወይኔ ዲኮሩ እንዴት ነው የሚያምረው! ይሄ ገርምሻል እንዴ? ነይ ላሳይሽ። አባትና ብረቱን አንሳል። ወይኔ ያው እያነሳሁት ነው እንዴ? ብረቱን ያልኩህ እኮ አንተን አላስገባውህም። አረ ሞትኩኝ። ምን ያስቸኩላል? እያነሳውልህ አይደል እንዴ? ሳልክለት ምን ሆነሽ ነው የምታለቅሽው? ስልክ እያወራሁ ነጥቆኝ ሮጠ። አሁን እንዴት ነው የማስመልሰው? ያው እንደዚህ ነዋ። ከፈለግሽ ጣትሽን ከተሽ አስመልሽ። እንደዚህ ስትሰርቅ ያቅለሽልሽሽ ነው። ዛሬ ምን ነው ይላከብኝ? ሳያቅለሽልሽሽ ነው እንዴ ነው ማስመልሰው አልሽኝ? ስልኬን ነው ያልኩህ። ዱባ ራስ ደግሞ ልትጨማለቅብህ መጣች። ካሌብ ደግመን እንደዚህ እንዳትል የኔ ፍቅር። ውሃ ግዛልኝ። እሺ የኔ ፍቅር። ኤፍራታ እስኪ ማስቲካ እስኪ። ወይ አንተ ደግሞ ከሰው ራስ አትወርድም እንዴ? አምጣው። የሰው ቀይ ነካል። አንስቼልሽ እኮ ነው። ደግሞ አይቼዋለሁ። ምኑን ያየው? ፖስት ፊልም ምን ይሰራልሻል? ፋራ ጓደኛ ፍቅረኛ አይደለ እንዴ? የኛ ራዳ የወንዶችን ዓለም የምታውቂ አልመሰለኝም። ማለት ባክሽ አታስመስይ። እሱን ለአንቨርሰሪያችን ካዶን አልሰጠም እያልሽ አንቺ። በእናትህ አትንገረው። እኔ ላንተ የፈለግከውን ነገር አደርግልሃለሁ። ቆንጆ በኋላ 10 ሰዓት እኔ ቤት አጭር ቀሚስ ቢሆን ይመረጣል። እሺ ጆይ ቻው። ቻው ካለ ማን ነው? እኔ ነኝ። ግቢ ግቢ። ቀሚሷ አምሮብሻል የኔ ፍቅር። እኔ አላቅም እንደነገረው። ብሽቅሽ ድራፍት እንጠጣ። እሺ እንጠጣ። የኔ ፍቅር ዝርዝር ካለስጠኝ እስኪ። ሃይ ይኸው ፍቅር። በፈለግሽ ታደውይልኝ እመጣለሁ። እሺ እሺ ፍቅር ቻው። አይከብድም? ምኑ? ሁለት ሰው ፍቅር እያሉ መጥራት። የድሮ ጓደኛዬ ነው። በጣም ነው የምወደው። ኧረ ምኑን ትወጅለታለሽ? ጠንካራ ሰራተኛ ነው። ሌላስ? ስለ ፍቅር ብዙ ልልህ እችላለሁ። ሁሌ ስፈልገው ቶሎ ይደርስልኛል። ለፍቅረኛሽ ስለ ፍቅር መናገር አይከብድም? አቤት ቅናት! እንደዚህ ትወደኛለህ እንዴ? ስማ እንዳንተ እንዳይመስለው ሁለት ገቢ ነው ያለው። ተይ እባክሽ። የአንጎ ፕሮ ላይ ሹፌር ነው። እኔን ለማስቀናት ብለሽ የማይሆን ነገር አታውሪ። በአንጎ ፕሮ አንድ ከደንበኛ ሌላው ከአንጎ ፕሮ ቦነስ 20 ትሪፕ ሲሰራ እስከ 6700 ብር ያገኛል። ሁለተኛ ስለዚህ ልጅ እንዳትነግሪኝ። ኧረ እኔ ስለ አንጎ ፕሮ ነው የማወራው። መኪናችንን ከኪራይ እንቀበልና አንተም የአንጎ ፕሮ ላይ ትጀምራለህ። የት ነው ቢሮአቸው? ልመዝገብ? ኧረ መሄድ አይጠበቅብም። አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር በማውረድ እዚህ በመንጃ ፈቃድ መመዝገብ ትችላለህ። እሺ ማን ነው ልጁ? ስሙ ፍቅር ነው። የአክስቴ ልጅ የጽሁፍ ፍቅረኛ ነው። በይሺ ግቢ፣ በገዝቼ እመጣለሁ። መልካም አዲስ ዓመት ከያንጎ ፕሮ ጋር ይሁንላችሁ።